በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመጽሐፍ ቅዱስ ትምህርት መሠረት በተለይም አንደኛ ሳሙኤል፣ ሁለተኛ ሳሙኤል እና አንደኛ ዜና መዋዕል ላይ ተመስርቶ የቅዱስ ዳዊት የቤተሰቡን ሁኔታ በሚከተለው መልኩ እናቀርባለን። የቅዱስ ዳዊት ሚስቶችና ቁባቶች። ዳዊት በሕይወት ዘመኑ በተለያዩ አጋጣሚዎች ያገባቸው ሚስቶችና ቁባቶች ነበሩት። ከእነዚህም መካከል አንደኛ ላይ ሚልኮል የንጉሥ ሳኦል ልጅ ስትሆን ዳዊት መቶ ፍልስጤማውያንን ሕልፈታቸውን አምጥቶ ያገባት የመጀመሪያ ሚስቱ ናት። ነገር ግን ዳዊት በታቦቱ ሕጉ ፊት ሲዘምር በመናቋ ምክንያት እስከ ዕለተ ሞቷ ድረስ ልጅ አልወለደችም። ሁለተኛ አኪናሆም ስትሆን ይህቺም የኢዝራኤላዊት ሴት ዳዊት በስደት ሳለ ያገባት ናት። ሦስተኛ ላይ አቢግያ የቄርሜሎሳዊው የናባል ሚስት የነበረች ሲሆን ናባል ከሞተ በኋላ ዳዊት በጥበቧና በደግነቷ ምክንያት አግብቷታል። አራተኛ ላይ ማዕካ የጌሹር ንጉሥ የታልማይ ልጅ ናት። አምስተኛ ሃጊት የአዶንያስ እናት ስትሆን ስድስተኛ ላይ አቢጣል የሳፋጥያስ እናት ናት። ሰባተኛ ኤግላ የኢትሬአም እናት ስትሆን ስምንተኛ ላይ ቤርሳቤ ኦርዮ ሚስቱ የነበረች የታላቁ ንጉሥ የሰሎሞን እናት ናት። ዘጠነኛ ላይ ቁባቶች የነበሩት ሲሆን መጽሐፍ ቅዱስ ዳዊት በኢየሩሳሌም ሳለ 10 ቁባቶች እንደነበሩት ይገልጻል። ነገር ግን ስማቸውን በዝርዝር ባይጠቅስም ልጆች እንደወለዱለት ይጠቅሳል። በመቀጠልም የቅዱስ ዳዊት ልጆችን ስንመለከት የዳዊት ልጆች የተወለዱበት ቦታና እናቶቻቸውን መሠረት አድርገን እንደሚከተለው እንገልጻለን። በኬብሮን የተወለዱ 6 ልጆች። የመጀመሪያው አምኖን ሲሆን የበኩር ልጁ ከአኪናሆም የወለደው ልጁ ነው። ይህም እህቱን ትዕማርን በመድፈሩ በአቤሴሎም እጅ ተገድሏል። ሁለተኛ ላይ ኬልአብ ወይንም ዳንኤል ሲሆን ከአቢግያ የወለደው ልጁ ሲሆን በመጽሐፍ ቅዱስ ውስጥ ስለ እሱ ሕይወት ሰፊ ታሪክ አልተጻፈም። ሌላኛው አቤሴሎም ከማዕካ የወለደው ልጅ ሲሆን በአባቱ ላይ ያመፀና መንግስቱንም ለመቀማት የሞከረ እጅግ መልከ መልካምና ቆንጆ ልጅ የነበረ ነው። ሌላኛው ልጁ አዶንያስ የሚባል ሲሆን ከሃጊት የወለደው ሲሆን ዳዊት ሊሞት ሲል መንግስቱን ለመያዝ የሞከረ ቢሆንም በሰሎሞን ትእዛዝ ተገድሏል። ሌላኛው ሰፋጥያስ ከአቢጣል የወለደው፣ ይትረአም ደግሞ ከኤግላ የወለዳቸው ልጆቹ ናቸው። ሌላኛው በኢየሩሳሌም የተወለዱት ከቤርሳቤ ያገኛቸው ልጆች የሚከተሉት ሲሆኑ የመጀመሪያ ሕፃኑ ስሙ ሳይጠቀስ ዳዊት በኃጢአት ያገኘው ልጁ ስለነበረ እግዚአብሔር ሕፃኑ ቀስፎታል። ሶሎሞን ከቤርሳቤ የወለደው ልጁ ሲሆን የዳዊት መንግሥት ወራሽና ቤተ መቅደሱን የሠራ ጥበበኛ ንጉሥ ነው። ሌሎች ሽሙዓ፣ ሾባብ እና ናታን ከቤርሳቤ የወለዳቸው ሌሎቹ ልጆቹ ናቸው። ሌሎች በኢየሩሳሌም የተወለዱ 13 ያህል ልጆች ያሉት ሲሆን እነዚህ ልጆች ከሌሎች ሚስቶቹና ከቁባቶቹ የተወለዱ ናቸው። ስማቸውም ይባር፣ ኤሉሻ፣ ኤልፋሌጥ፣ ኖጋ፣ ናፌቅ፣ ያፊያ፣ ኤሊሳማ፣ ቤልያዳ ወይንም ኤልያዳ ናቸው። ሴት ልጆችና ያልታወቁ ልጆቹ ስንጠቅስ ትዕማር የማዕካ ልጅና የአቤሴሎም እህት የነበረች ሲሆን በመጽሐፍ ቅዱስ ስሟ ተለይቶ የተጠቀሰው ብቸኛዋ የዳዊት ሴት ልጅ ናት። ያልታወቁ ልጆች መጽሐፍ ቅዱስ ዳዊት ከቁባቶቹ ሌሎች ወንዶችና ሴቶች ልጆችን
ወለደ ብሎ በሁለተኛ ሳሙኤል ምዕራፍ 5 ቁጥር 13 ላይ ስማቸውን ሳይጠቅስ የዘረዘራቸው በርካታ ልጆች እንደነበሩት ይታመናል። ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ ለሌሎች በማጋራት እንዲሁም ሰብስክራይብ በማድረግ ቤተሰቦቻችሁን ይሁኑ። እናመሰግናለን። እግዚአብሔር ይስጥልን።